ጤና ይስጥልኝ እንደምን ቆያችሁ ውድ ተከታታዮቻችን። ይህ ወቅታዊና እውነተኛ መረጃዎችን በፍጥነት የምታገኙበት የንጋት ዩቲዩብ ቻናላችን ነው። የሰዓቱን ዋና ዋና መረጃዎችን በማስቀደም እንጀምራለን። የኢትዮጵያ ንግድ ባንክ ታሪካዊ የሆነ የ2 ትሪሊዮን ብር የቁጠባ መጠንን አስመዘገበ። ጠቅላይ ሚኒስትር ዶክተር አብይ አህመድ በተባበሩት መንግስታት ድርጅት ተደነቁ። 503,000 ወታደሮች የኢትዮጵያ ጦር ግብጽን በለጠ። ፕሬዝዳንቱ አዲስ ሹመት አጸደቁ። ለኢትዮጵያ የመጣው የድል ዜና። የኢትዮጵያ ኤምባሲ ጥሪ ያቀረበ። የደቡብ አፍሪካ ምላሽም ይጠበቃል። የአውሮፓ ህብረት የባህር ኃይል አስጠነቀቀ። መረጃዎች በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያለን አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜም አብራችሁን ቆዩ። የኢትዮጵያ ንግድ ባንክ ታሪካዊ የሆነውን የ2 ትሪሊዮን ብር የቁጠባ መጠን አስመዘገበ። የኢትዮጵያ ንግድ ባንክ በ2025-2026 በጀት ዓመት 3ኛ ሩብ ዓመት የአፈጻጸም ግምገማ ይፋ ባደረገው መረጃ መሰረት የኢትዮጵያ ንግድ ባንክ በበጀት ዓመቱ የመጀመሪያ 9 ወራት 493.7 ቢሊዮን ብር ተጨማሪ ተቀማጭ ገንዘብ በማሰባሰብ አጠቃላይ ተቀማጩን ባለፈው በጀት ዓመት መጨረሻ ከነበረበት 1.68 ትሪሊዮን ብር ወደ 2.1 ትሪሊዮን ብር በላይ ማደጉ ይፋ ሆኗል። የኢትዮጵያ ንግድ ባንክ ይህንን ውጤት ያስመዘገበው በተሰሩ ዘመናዊ የባንክ ስርዓቶች አማካኝነት መሆኑ የተገለጸ ሲሆን ባንኩ በተጠቀሰው ጊዜ ውስጥ 3.6 ቢሊዮን ዶላር የውጭ ምንዛሪ ማሰባሰቡን፣ ሌሎች የባንኩ አፈጻጸም ውጤቶችም ከፍተኛ መሆናቸው፣ በቀጣይ በትኩረት ሊሰራባቸው የሚገቡ ጉዳዮች መኖራቸውም ተነግሯል። ከዚሁ በተጨማሪ በብድር ስርጭትና ፍትሐዊነት፣ በወጪ ቅነሳ፣ በደንቦች ምልመላና አያያዝ፣ ሌሎችም ጉዳዮች ላይ በትኩረት በመስራት የተሻለ ውጤት እንዲመጣ የኢትዮጵያ ንግድ ባንክ በይፋዊ የማህበራዊ ትስስር ገጹ ላይም አስነብቧል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዩኤን ተደነቁ። ጠቅላይ ሚኒስትር ዶክተር አብይ አህመድ በዓለም አደባባይ ላይ ዳግም አድናቆትን ተችሯቸዋል። የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ክላብ ጌታት ጠቅላይ ሚኒስትር ዶክተር አብይ አህመድን የአፍሪካን የልማት አጀንዳ በማሳለጥ ላሳዩት የአመራር ብቃት አድናቆት ቸሯቸዋል። ኢትዮጵያ በዓለም አቀፍ ደረጃ የተለያዩ ሀገራት ለማዘጋጀት የሚፈልጉትን የዓለም አቀፍ የአየር ንብረት ጉባኤን ለማስተናገድ ኢትዮጵያ ያገኘችው ድል የጠቅላይ ሚኒስትሩ ዶክተር አብይ አህመድ የትጋት ውጤት መሆኑን በመግለጽ የኢትዮጵያ አየር ንብረት ተግባራዊነት ቀዳሚ ትኩረት ከሚሰጣቸው የልማት አጀንዳዎች ጋር በማጣጣም ያላት ስኬታማ ተሞክሮ ለዚህ ታሪካዊ ሚና ብቁ እንዳደረጋትም አስረድተዋል። ከኢትዮጵያ ተጨባጭ ስኬቶች መካከልም ከ48 ቢሊዮን በላይ ችግኞች የተተከሉበትና በዓለም አቀፍ ደረጃ በትልቅነቱ የሚጠቀሰው የአረንጓዴ አሻራ መርሃ ግብር አንዱ መሆኑን መግለጻቸውን ፋና ብሮድካስቲንግም ይፋ አድርጓል። 503,000 ወታደሮች የኢትዮጵያ ጦር ግብጽን በለጠ። በአፍሪካ ቀንድ ላይ የተፈጠረ ባለው አስተላለፍ ከኢትዮጵያ ጋር ውጥረት ውስጥ ያለችው ኤርትራን አጋር አድርጋ እየተንቀሳቀሰች ያለችው ግብጽ የኢትዮጵያ ጦር በወታደሮች ብዛት ብልጫ እንደወሰደባት ተገለጸ። በዓለም አቀፍ ደረጃ የሚገኙ ሀገራት ወታደራዊ አቅም መረጃን የሚያጋራው ግሎባል ፋየር ፓወር በቅርቡ ይፋ ባደረገው መረጃ መሰረትም ዓመታዊ ሪፖርቱ እንደሚያመለክተው የኢትዮጵያ መከላከያ ሰራዊት በሰው ኃይል ብዛትና በወታደራዊ ዝግጅቱ ረገድ ከፍተኛ እድገት በማስመዝገብ በአፍሪካ ቀዳሚነቱን መያዙን ይፋ አድርጓል። ተቋሙ ይፋ ባወጣው መረጃ መሰረትም ኢትዮጵያ በ503,000 ንቁ ወይም ደግሞ አክቲቭ ወታደር አባላት በዓለም አቀፍ ደረጃ 9ኛ ደረጃ ላይ የተቀመጠች ሲሆን ባላንጣ የሆነችው ግብጽ በ438,500 አክቲቭ ወታደር አባላት በዓለም አቀፍ ደረጃ 13ኛ ደረጃ ላይ መቀመጧን ተከትሎ ኢትዮጵያ የግብጽን ወታደራዊ ብዛት በአፍሪካ ግዙፍ የሰው ኃይል ያለ ጦር ባለቤትነት እንድትሆን አድርጓታል። ከዚህ በተጨማሪም ከኢትዮጵያ ወታደራዊ ኃይል ባሻገር የበጀትና የጥራት እድገት እንደ ተጨማሪ መመዛዘኛ የሆነ ሲሆን አፍሪካን ቱዴይ ሚዲያ ግሩፕ መረጃ መሰረትም ኢትዮጵያ በዓመት 3.7 ቢሊዮን ዶላር የመከላከያ በመመደብ በምስራቅ አፍሪካ አንደኛ፣ በአፍሪካ ደግሞ ከቀዳሚዎቹ 5 ሀገራት ተርታ የተሰለፈች ሲሆን በዘመናዊ የጦር መሳሪያዎች በከፍተኛ ስልጠናና በተቀላጠፈ የሎጂስቲክስ ስርዓት የታጀበ የኢትዮጵያ ጦር በአህጉሪቱ ካሉ ጠንካራ ወታደራዊ ተቋማት አንዱ ለመሆን የሚያስችለውም ተብሏል። ኢትዮጵያ በአፍሪካ ቀንድና በአህጉሪቱ ያላትን ተጽዕኖ ፈጣሪነትና ወታደራዊ አቋም እያጠናከረች በመምጣት ጦሩ የቀጠናውን ሰላም ለማስከበርና ሽብርተኛ ነትን ለመከላከል ረገድ የሚጫወተው ሚና ከፍ በማድረግ ኢትዮጵያ በግብጽ ላይ ብልጫ እንድትወስድም አስችሏታል ነው የተባለው። ፕሬዝዳንቱ አዲስ ሹመት አጸደቁ። ለኢትዮጵያ የመጣው የድል ዜና። ባሳለፍነው ሳምንት አዲስ አበባ ተገኝተው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር የመከሩት የደቡብ ሱዳኑ ፕሬዝዳንት ሳልቫኪር የውጭ ጉዳይ ሚኒስትር የነበሩት ሞንዴ ሴማያ ኩምባን ኃላፊነት አንስተው የቀድሞ ሚኒስትር ጄምስ ፒቲያ ሞርጋንን በድጋሚ መሾማቸው ለኢትዮጵያ እጅግ አዎንታዊ ትልቅ የዲፕሎማሲ ድል የሚፈጠር መሆኑ ተሰምቷል። ለኢትዮጵያ የድል ዜና ተደርጎ የሚወሰደው የሚኒስትሩ ሹመት በአፍሪካ ቀንድ ላይ ባለው አስተላለፍ ላይ የራሱን ሚና ይጫወታል ተብሎ ይጠበቃል። ሚኒስትር ጄምስ ፒቲያ
ውጭ ጉዳይ ሚኒስተር ከመንጣታቸው በፊት ለ7 ዓመታት ያህል በኢትዮጵያ የደቡብ ሱዳን አምባሳደር እንዲሁም በአፍሪካ ህብረት በኢጋድ የሀገራቸው ቋሚ መልእክተኛ ሆነው ማገልገላቸውን ተከትሎ ኢትዮጵያ ከደቡብ ሱዳን ጋር በሚኖራት የሁለትዮሽ ግንኙነት ላይ የራሱን ጉልህ ሚና የሚጫወት መሆኑም ይነገራል። ሚኒስተሩ ኢትዮጵያን ሁለተኛ ቤቴ ብለው የሚጠሩና ከኢትዮጵያ ከፍተኛ አመራሮች ጋር የተቀራረበ ግንኙነት ያላቸው ዲፕሎማት መሆናቸው ማሳያ ተደርጎ የሚቀርበው አዲስ አበባን ከጁባ የሚያገናኝ አውራ ጎዳናን ጨምሮ ሌሎች የድንበር መሰረተ ልማት ፕሮጀክቶች እንዲፋጠኑ ግፊት የሚያደርጉ መሆናቸውን ተከትሎ አሁንም በሁለቱ ሀገራት መካከል የተጠናከረውን የላፕሴት ፕሮጀክት ጨምሮ በሌሎች ዘርፎች ላይ መነቃቃት የሚፈጥር መሆኑም ይነገራል። በተጨማሪም በኢትዮጵያና በደቡብ ሱዳን ድንበር አካባቢ የሚስተዋሉ የጸጥታ ችግሮችን በጋራ ለመፍታትና ቀጠናዊ ውህደትን ለመፍጠር ያላቸው አቋም ለኢትዮጵያ ስትራቴጂካዊ ጥቅም ያለው መሆኑም ተገልጿል። ሚስተር ሞርጋን ስለ አፍሪካ ህብረትና ስለ ቀጠናው ፖለቲካ ያላቸው ጥልቅ እውቀት ኢትዮጵያ በደቡብ ሱዳን በጎረቤት ሀገራት የሚነሱ ግጭቶችን ለመፍታት የምታደርገውን ጥረት የሚደግፍ ነው ተብሏል። የኢትዮጵያ ኤምባሲ ጥሪ ያቀረበ የኢትዮጵያውያን ህልፈትና የተፈጠረው ውጥረት የደቡብ አፍሪካ ምላሽ ይጠበቃል። በሳምንቱ የማህበራዊ ሚዲያ ቀዳሚ አጀንዳ በመሆን የብዙዎችን ቀልብ አግኝቶ የነበረው የደቡብ አፍሪካው የኢትዮጵያውያን ህልፈትን በተመለከተ በደቡብ አፍሪካ ፕሪቶሪያ ከተማ የሚገኘው የኢትዮጵያ ኤምባሲ በአስቸኳይ እርምጃ እንዲወሰድና ችግር በሚታይባቸው አካባቢዎች ላይ ልዩ ጥበቃ እንዲደረግ ለሀገሪቱ መንግስት ጥያቄ ማቅረቡ ይፋ ማድረጉን ቢቢሲ የዘገበ ሲሆን የደቡብ አፍሪካ መንግስት በጉዳዩ ላይ አስተያየት እንዲሰጥም እየተጠበቀ ይገኛል። በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ ካቀረበው ጥያቄ በተጨማሪ በሀገሪቱ ለሚገኙ ዜጎች ጥብቅ የማስጠንቀቂያ መልእክትም አስተላልፏል። ኤምባሲው ትናንትና ረቡዕ ሚያዝያ 21 2018 ደቡብ አፍሪካ ውስጥ ለሚገኙ ኢትዮጵያውያን ባወጣው ማሳሰቢያም ኢትዮጵያውያን ላይ በግፈኞች እየደረሰ ባለው ግድያና በደል የተሰማውን ጥልቅ ሐዘን የገለጸ 4 ኢትዮጵያውያን መገደላቸው ከተሰማም በኋላ ነው። ኤምባሲው ባወጣው መግለጫም ግድያዎቹ በደቡብ አፍሪካ ከሚታየው ስደተኞች ጠል ጋር የተያያዘ ሊሆን እንደሚችልም ተጠቁሟል። የኢትዮጵያ ኤምባሲ ተጨማሪ ህይወት እንዳይጠፋ ችግሮች በሚታይባቸው አካባቢዎች ላይም ልዩ ጥበቃ እንዲደረግ ጥያቄ ማቅረቡንም አስታውቋል። በመካከልም ችግርን በተመለከተ ከሚመለከታቸው ተቋማትና ግለሰቦች ጋር በግንባር ቀርበው መነጋገር እንዲቻል የውይይት መድረኮች እንዲመቻቹለትም መጠየቁን የገለጸ ሲሆን የደቡብ አፍሪካ መንግስት ምላሹም ይጠበቃል። የአውሮፓ ህብረት የባህር ኃይል አስጠነቀቀ። በተደረሰው የተኩስ አቁም ስምምነት ምክንያት ለጊዜው የቆመው የመካከለኛው ምስራቅ ጦርነት በምስራቅ አፍሪካ የምትገኘው ሶማሊያ ላይ የባህር ላይ ውንብድና ዳግም እንዲባባስ ምክንያት መሆኑን የአውሮፓ ህብረት የባህር ኃይል ማስጠንቀቂያ ተሰምቷል። ምንም እንኳን የመካከለኛው ምስራቅ ጦርነት ሳይጀመር በፊትም በተለያዩ ምክንያቶች የሽብር ቡድኖች የጥፋት ማዕከል እንደሆነች ሶማሊያ ቢነገርላትም አሁን ላይ ግን የኢራን ጦርነት ይበልጥ እንዳባባሳትም ተገልጿል። ብሉምበርግ ባወጣው ዘገባ መሰረትም የአውሮፓ ባህር ኃይል ተልዕኮ በኢራን ላይ እየተካሄደ ያለው ጦርነት ሶማሊያ የባህር ጠረፍ ላይ ለባህር ወንበዴነት ድርጊት ዳግም መባባስ አስተዋጽኦ እያደረገ መሆኑን ተከትሎ ጦርነቱ የማይቋጭ ከሆነ ስጋቱ እየጨመረ እንደሚሄድም ግምቶች አስቀምጠዋል። በዓለም ላይ እጅግ ስራ በሚበዛባቸው የንግድ መርከቦች መተላለፊያ መስመሮች ላይ የደህንነት ስጋት የደቀነው ክስተቱ በሶማሊያ ባህሮች ላይ መሰል የሆኑ ነገሮች መፈጠር ለዓለም ንግድ ስርዓትና ለቀጠናው ሀገራት የደህንነት ስጋት የሚፈጥር መሆኑም ተነግሯል። የሰዓቱን መረጃዎች ያቀረብላችሁ ንጋት ቲዩብ ነበር። ንጋት ቲዩብ ለእናንተ ጠቃሚና አዝናኝ አስተማሪ ናቸው ያላቸውን መረጃዎች ያቀርብላችኋል። ለንጋት ቲዩብ ቤተሰብ ካልሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ላይክና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም ጠይቃችኋለን። በቀጣይ በሌሎች መረጃዎች ተመልሰን እንመጣለን። እስከዛው ግን ቸር ቆዩን።